ስለ ባሌ እስኪ እናውራ። ሄኒ ባሌ የሚገርም ቦታ እውነት ለመናገር ማለት ነው። መሬት ብቻ አይደለም፣ በጣም ሰውም አለ። ኢትዮጵያ ውስጥ ኢትዮጵያውያን እንግዳ ተቀባይ ናቸው፣ ደስ ይላሉ ምናምን። የባሌ ሰው ገንፎ አቅርቦ በቂቤ አብልቶ ወተት ሰጥቶ ምናምን 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 ነው እኮ መጨረሻ ላይ የሚጠይቅህ እኮ የት መጠ ነው የሚል ነዳጅ ምናምን ወርቅ ምናምን በሚል መጠን ኢትዮጵያ አለኝ ብላ ያላትን እንደዚህ መጽሐፍ ብትጀምር አንድ ቁጥር ብላ ባሌ የምትለው ሀብት ነው። ብዙ የአፍሪካ ሀገር አንድ ላይ ባሌ ይበልጣል በብዙ መልኩ እና እኔ ከ99 ጀምሮ ባሌን አውቀዋለሁ። ከ99 ጀምሮ በጣም በባሌ ጉዳይ እቆጭ ነበር። ለምሳሌ በኢትዮጵያ ትልቁ የደመና ደን ሀረና ነው፣ ባሌ ነው። የምን ደን? የደመና ደን ትልቁ ደን ነው። ኦኬ፣ ቀላሉን ነገር ልንገር። የካርኒቮር ይሄ ስለ አንበሳ ስለ ምናምን የሚያጠኑ ሰዎች አንበሳ የሚኖረው የሚያውቁት ሜዳ ላይ ነው። በቃ የአንበሳ ብሄቪየር አንበሳ ሳቫና ቦታ ነው፣ ለማደን የሚመቸው ሰፊ ቦታ ነው ምናምን። ባሌ ደግሞ ጫካ ውስጥ ይኖራል እና ለሳይንስ አይመችም ባሌ። በሳይንስ ልመልሰው ስትለው አንበሳ ጫካ ውስጥ አይኖርም ትላለህ። ግን ከባሌ ውጭ ብለን ይህንን ለዓለም ሳናሳይ ዓለም በሌላ ያውቀናል። ባሌ እኮ ምጣድም እህልም ነው እሳትም ነው። ይህን ሶስቱን አገናኝቶ መብላት ብቻ የሚፈለግበት ቦታ ነበርና ሳይለማ ነው የኖረው። አሁን ብትጠይቂኝ በጣም ለማመን በሚያስቸግር ሁኔታ ባለፉት 6-7 ወራት ያለው ለውጥ በየጊዜው በጣም አስደናቂ ነው። ለምሳሌ በአፍሪካ ከፍተኛ ቦታ የሚባለው ሐይቅ ያረፈበት ቦታ አለ፣ ገርባ ጉራቻ የሚባል። አሁን ባሌ ሐይቅ አለው፣ ሰው ሌላ ጉዳይ ነው። አንድ በፊት እንደውም እቸገር ነበር። አሁን ልጆቹ ሃይኪንግም እየሄዱ ፎቶ እያወጡ ነው እንጂ ባሌ ሄጄ የመጣው ሰው ሲለኝ ሐይቁን አይተዋል ምናምን ስል አቤት አንተ ደግሞ ትጨማምራለህ ይሉኛል። ምን ብለሽ ነው የምታስረጂው? በኢትዮጵያ ብቻ ከሚገኙት እንኳን ቀይ ቀበሮ፣ የሚኒሊክ ድኩላና የደጋጋዘን በቀላሉ የምታዩ ዲንሾ ስቴጅ በጣም በቀላሉ ነው የምታዩ። ከመኪና ሳትወርድታል። ማሰብ የነበረው ለምሳሌ አንድ ሰው አንድ የበይወት ዘመኑ ባሌን ሳይ ማትሪክ ባይወስድላለሁ